አማራ ወጣት ልጆች ደደቡ ነው ከሌላው ብሔር ሳይማሩ ፊደል ሳያውቁ ሊቀጥሉ ነው? አይቀጥልም። ስለዚህ አማራ ህዝብ ፋኖ የሚባለውን ተታክሶ ማስወጣት አለበት። የትግሬዎች ሴራ ነው። በራሱ መሬት ላይ በራሱ ሜዳ ላይ ጎል እያስቆጠረ ኢኮኖሚ ወድሟል። አማራ ሰው እየተገደለ ነው። ትምህርት ቆሟል። ማይም እየሆነ ነው። ስለዚህ ይሄንን ፋኖ የሚባለውን እንዲወጣ ቂጡን እየወጉ ማስወጣት ከፈለገ መቀሌ አብሯቸው ሰራለው ብሎ እስራኤል ሄድና ከፈለገ ደግሞ ሸዋ መሬው ደግሞ አዲስ አበባና ኦሮሚያ ላይ ይዋጋ። በራስ ቦታ ላይ እየተዋጋ ልታሸንፍ አትችልም። ይሄው ነግሬያችሁ ነበር። 3 ዓመት እኮ አለፈ። የዛሬ 3 ዓመት 7 ዓመት የነበርና ትምህርት መግባት የነበርልኝ ዛሬ ስንት ዓመት ነው? 10 ዓመቱ ነው። ፋኖ 5 ዓመት ቢጨምር ከዚህ በኋላ በ15 ዓመት ሳይማር ሊቀር ነው። ምን አይነት ጅሎች ነው? ሆን ብለው እኮ ነው አንድ ቀበሌ መያዝ የምልክን ቤተ መንግስት መያዝ ነው ያለን ዘመነ። ይቺ ሐሳብ የትግሬዎች ሐሳብ ነች። እዚያው ውስጥ እየተሮሰወስን አዳክመውን በተዳከመ አማራ ላይ ለመሄድ ነው። ለምን የአብይን ጦር አይረሽኑትም? የአብይን ጦር እያበሉ ይቀልቡታል። ቀበሌ ሊቀመንበር ምንሻና አድማ በታይ ግን አሳደግልል ይላሉ። ያ ማለት የተዳከመ አማራ ሲገኝ የሚከላከላቸው ሳይኖር አብይ ይፈረጥጣል እነሱ እንዲገቡ። እንደውም አሁን የሚያዋጣው አማራ ከአብይ ጋር ቆሞ የትግሬና የኤርትራን ኃይል መምታት ነው። ከክልሉ ጠራርጎ ማስወጣት ሙልጭ አርጎ ሰላዮችም ማለት ነው። ሙልጭ አርጎ የሚበሉትን ነገር አለመላክ ማገር። አንድ ትግርኛ ተናጋሪ በክልሉ ውስጥ ካስወጣው አንደኛ ስለላ ያቆማል። ክፍለ ኢኮኖሚው ደግሞ ይዘውባል። አንተ በነገር ይችላል ማለት ሆቴሉ ያንተ ይሆናል።